ማለት እንዲህ መጽሔቶች ጋዜጦች እንደማለት ነው ፍሌርሶች የሚበተኑ በራሪ ወረቀቶች ዘንድ ደግሞ የተለያዩ ዌብሳይቶችም ዲቨሎፕ ለማድረግ የግራፊክስ ዲዛይኒንግ ዕውቀት ያስፈልጋል ለምን ዌብሳይቶቹ ቴክስት አላቸው ኢሜጅ አላቸው ከለሮች አሏቸው የተለያዩ ነገሮች ማለት ነው ሁለተኛ ደግሞ አፕሊኬሽን ዲዛይን ለማድረግም የግራፊክስ ዲዛይኒንግ ዕውቀት ያስፈልጋል ሶ እነዚህ ምዘረዘርላችሁ ነገሮች ነገ ከነገ ወዲያ እናንተ ግራፊክስ ዲዛይነር ከሆናችሁ በኋላ በደንብ ስኪልድ አርጋችሁ ገንዘብ እየተቀበላችሁ መስጠሯቸው ስራዎች ናቸው ከዚያ ደግሞ ቪዲዮ ተምኔሎች ልብ በሉ የተለያዩ የቪዲዮ ተምኔሎችን ለመስራት ያው እዚህ ጋር ለምሳሌ የሆነ ቪዲዮ ተምኔል አስቀምጫለሁ እንደዚህ አይነት የቪዲዮ ተምኔሎችን ለመስራትም አሁንም የግራፊክስ ዲዛይኒንግ ዕውቀት ያስፈልጋቸዋል ማለት ነው የግራፊክስ ዲዛይኒንግ ዕውቀት ያስፈልጋቸዋል በተለይ ዩቲዩብ ላይ የምትሰሩ ሰዎች በጣም ወሳኝ ነው ከለር አጠቃቀም ፎቶ አጠቃቀም ቴክስት አጠቃቀም ግራፊክስ ዲዛይኒንግ ዕውቀት ያስፈልጋል በጥቅሉ እንግዲህ እንደዚህ ካልኳችሁ አንድ ሰው ሎጎ እየሰራ ዘን ኤዲ ደግሞ ማስታወቂያ ለመስራትም እንዲሁ ስለዚህ ሎጎ እየሰራ ዌብሳይቶች አፕሊኬሽኖች ዲዛይን እያደረገ መጽሐፎች ዲዛይን እያደረገ ከዚያ በተጨማሪ እዚህ ጋር እንደምታዩት ፖስተሮች ባነሮች ሶሻል ሚዲያ ፖስቶች ዲዛይን እያደረገ ገንዘብ ጀነሬት ማድረግ ይችላል ይሄ ቀላል ገንዘብ አይደለም የሚከፈለው እኔ አንድ ተምኔል ለማሰራት በጣም ዝቅተኛ ትንሽ ብር ተብሎ 700 ብር ተጠይቄያለሁ ኦፍ ኮርስ እኔ ጓደኛዬ ይሄን ያክል ገንዘብ አይጠይቀኝም ቀረቤታ ስላለው እኔ ጋር ነገር ግን ሌሎች ተምኔል የሚሰሩ ሰዎች እስከ 700 ብር በጣም ኢዚ የሆነ በጣም ቀላል ተምኔል ለመስራት ብዙዎቹ 1000 ምናምን ብር ነው የጠየቁኝ ማለት ነው ሶ በቀን አንድ ተምኔል የሆነን ሰው ብትሰሩ ኢማጂን የምታገኙት ሎጎ ምናምን በጣም ብዙ ብር ነው የሚጠየቀው ባነር ሲሰራ ብዙ ብር ነው የሚጠየቀው እኔ አሁን ባነሮችን አንዳንዴ ራሴ እሰራለሁ አንዳንዴ ደግሞ ይደክመኝና ለሰዎች ይሰጣሉ ብዙ ብር ይጠይቁኛል ያችን ባነር ዲዛይን ለማድረግ ማለት ነው ሶ ዋናው ስኪሉ አይደለም ከስኪሉ በኋላ ስራውን እንዴት አገኛለሁ ነው እሱን ኢን ዲቴል ዲስከስ እናደርግበታለን እኔ ይዤላችሁ የመጣሁት አፕሊኬሽን ይሄን ሁላ የሚያካክስ ነው አፕሊኬሽኑን